ሰላም ውድ የአይቲቲ አካዳሚ ፋሚሊዎች እንዴት ናችሁ? ከቆይታ በኋላ ዛሬ በፓርት 2 ተመልሼ መጥቻለሁ። ስለዚህ ዛሬ የምናያቸው ሀሳብ የሚሆነው ስለ ማርኬቱ ላይ ፓርቲሲፔት ስለሚያደርጉ አካላት እንዲሁም ደግሞ ስለ እያንዳንዱ ተጽዕኖ ስለሚፈጥሩበት መጠን ምናምን ስለነሱ እናወራለን ማለት ነው። ዛሬ የምናየው ፓርት የሚሆነው ስለ እነዚህ አካላት ማርኬቱ ላይ ተሳትፈው ተጽዕኖ ምን ያህል እንደሚያመጡ ስለነሱ የምናይ ይሆናል ማለት ነው። ስለዚህ የመጀመሪያ ነገር ማወቅ ያለብን ነገር እዚህ ማርኬት ላይ ስንሳተፍ የኔ ተቀናቃኝ ማነው የሚለውን ነገር እኔ ስትራግል የማደርገው ወይም ደግሞ ሄጅ የምጋፈጠው ከማን ጋር ነው የሚለውን ነገር እናያለን ማለት ነው። ስለዚህ እኛ በዚህ በኩል አለን፣ የሆኑ አካላቶች ደግሞ አሉ ማርኬቱ ላይ ተጽዕኖ መፍጠር የሚችሉ። እነሱ እነማን ናቸው የሚለውን እስቲ እኔ ከመግለጼ በፊት መጀመሪያ እናንተ ኮሜንት ላይ ጽፋችሁ ሀሳባችሁን አሳውቁኝ። ማርኬቱን ማን ነው የሚያንቀሳቅሰው? ሙቭ የሚያደርገው ማርኬቱን ሙቭ የሚያደርገው አካል ማን ነው የሚለውን እነሱ ላይ ሀሳብ የራሳችሁን ትሰጣላችሁ ማለት ነው። ለምሳሌ እኔ የጎልድ ማርኬት ላይ ብሳተፍ እና ጎልድን ብገዛ ማን ነው የሚሸጥልኝ? ለኔ ያንን የጎልድ ገበያ የሚሸጥልኝ አካል ማን ነው የሚለውን ነገር ማወቅ አለብን ማለት ነው። ለምሳሌ ባንክ ነው የሚሸጥልኝ ወይስ ሌላ እንደኔ አይነት ትሬደር ነው ወይስ የሆነ ደግሞ አንድ የሆነ ብሮከር ነው? እነዚህ ነገሮች ማየትና መለየት ማወቅ አለባችሁ ማለት ነው። ስለዚህ አንድን አሴት እኔ ስገዛ ማን ነው የሚሸጥልኝ? እኔ ስሸጥ ደግሞ ማርኬቱ ላይ ማን ነው የሚገዛኝ? እስቲ እነዚህን ኮሜንት ላይ ጻፏቸውና ከዛ በኋላ እንትን እላችኋለሁ ማለት ነው። ስለዚህ አንድ ንግድ የሚባል ነገር ስንሳተፍ በማንኛውም ሰዓት ቢሆን ሁሌም ምን አለው? አንድ ገዢና ባየር ይኖረዋል፣ አንድ ደግሞ ሴለር ይኖራቸዋል ማለት ነው አይደለ? ስለዚህ እነዚህ ባየሮች እና ሴለሮች ሁሌ ማርኬቱ ላይ አሉ ማለት የሆነ አካል ሲሸጥ የሆነ አካል ይገዛል፣ የሆነ አካል ሲገዛ የሆነ አካል ይሸጣል። አለበለዚያ ሁለቱም አካል ከሌሉ አንዱ ከጎደለ ያው እንደማይሆን ሁሉ ግዴታ አስፈላጊ ናቸው። ስለዚህ ቅድም የጠየኳችሁን ኮሜንት ላይ አስቀምጡና ወደ እንትናችን እንሄዳለን። እነዚህን ማርኬቱን ፓርቲሲፔት የሚያደርጉ አካላትን በዋነኝነት በሁለት ነው የምንከፍላቸው። ያው በግላቸው ትሬድ የሚያደርጉ በግል ትሬድ የሚያደርጉ አሉ። እንዲሁም ደግሞ በካምፓኒ ደረጃ ወይም በኢንስቲትዩሽን ደረጃ እንደ ድርጅት በትልቅ አቅም እንደ ድርጅት ሆኖ ትሬድ የሚያደርጉ አሉ ማለት ነው። ስለዚህ ሁለቱን ለይተን የምናይባቸው የተለያዩ ነገሮች ይኖራሉ። ለምሳሌ በጎላቸው ስንል ኤም አድርገው የሚሄዱበት፣ ይሄ በግል የሚሰራው ሰው ለምሳሌ ለራሱ የሆነ ህይወቱን የሚገፋበት ወይ ደግሞ የዕለት ተዕለት ኑሮ እንትን የሚልበት ወይ አሻሽልበታለሁ ብሎ የሚያስቀምጠው የራሱ ጎል ይኖረዋል። ሁለቱም ጎል አላቸው። ጎላቸው የተለያየ ቢሆንም ድርጅቶቹ ደግሞ በጣም ለትላልቅ አላማ በትላልቅ ገንዘብ ነው ትሬድ የሚያደርጉት። አንዱ እሱ ሲሆን ሌላኛው ደግሞ የሚጠቀሙበት መጠን የገንዘብ የሚያወጡት ወጪ ይሄ በግል ትሬድ የሚያደርገው ሰው ሪስክ የሚያደርገው ወይም ደግሞ ማርኬቱ ላይ ለመግባትና ለመውጣት የሚጠቀመው የገንዘብ መጠን አነስተኛ ነው ከነዚህ ማለት ነው። ድርጅቶቹ በጣም ከፍተኛ አቅም ነው የሚጠቀሙት። ስለዚህ ሁለቱም በገንዘብ ኮምፔር ስታደርጓቸው ከዶላር አንፃር ኮምፔር ስታደርጓቸው እነዚህ የድርጅቶቹ ከፍተኛ አቅም ነው የሚጠቀሙት። ሌላው ደግሞ በዋነኝነት ስትራቴጂ ነው። ስትራቴጂ በግል ትሬድ የሚያደርጉት አካላት የምንጠቀመው ያው የተለመደው እነዚህ ኤስኤምሲ፣ አይሲቲ፣ የተለያዩ ፕራይስ አክሽን ምናምን እያለን የምንጠራቸውን እንደዚህ አይነት ነገሮች ፎሎ ስናደርግ፣ ድርጅቶቹ ደግሞ ያው የራሳቸው ሞር ከቴክኒካል ደግሞ ወደ ፈንዳመንታሉ ኢኮኖሚካል ዳታዎች ላይ ምናምን በጣም በከፍተኛ ወጪ ኢንፎርሜሽኖች ላይ ወጪ አድርገው እነሱን ላይ በሚያገኙት መረጃ መሰረት እየተመረኮዙ ትሬድ ያደርጋሉ ወይም ገበያው ላይ እንቅስቃሴ እንዲፈጠር ያደርጋሉ ማለት ነው። እሺ ታይፓቸውን ለማየት ያህል እዚህ ማርኬት ላይ የሚሳተፉትን አካል ታይፓቸውን ለማየት
እዚህ ጋር እንትናቸውን አስቀምጫለሁኝ ስም ዝርዝራቸውን። የመጀመሪያዎቹ ከላይ እንደምታዩት እኛን ያማከለ ወይም ደግሞ አሁን እኛ ዴይ ትሬደሮች ልንሆን እንችላለን፣ ስዊንግ ልናደርግ እንችላለን። ስትራቴጂያችን የተለያየ ቢሆንም በምን ውስጥ ነው የምንካተተው? ሪቴል ትሬደር ውስጥ ነው የምንካተተው። እነዚህ ሪቴል ትሬደሮች የምንለይበት ምክንያት ምንድነው? የመጀመሪያው የምንጠቀመው ስሞል አካውንት ነው የሚኖረን ስሞል አካውንት ነው። ከዛ ውጭ ደግሞ የምንሰራበት ቦታ ድርጅት ወይ ምናምን አያስፈልገንም። ከቤታችን ትሬድ ማድረግ እንችላለን። ወይም ስራ ቦታ ሆነን ምናምን ያው ግዴታ ለሱ ብለን ኦፊስ መከራየት ምናምን ባይጠበቅብንም ግን እንደ ሪቴል ትሬደር ከቤታችን ሆነን ትሬድ ማድረግ እንችላለን። እንደገና ደግሞ ሌላው ዋነኛው ኢምፓክታችን ነው። ማርኬቱ ላይ የምናመጣው ተጽዕኖ በጣም አነስተኛ ነው። ከሁሉም የሌሎች ማርኬቱ ላይ ፓርቲሲፔት ከሚያደርጉት አካላቱ ሁሉም የኛ አነስተኛ ነው ማለት ነው። ስለዚህ በእነዚህ ጉዳዮች ከሌሎቹ አናሳ የሆነ ኢምፓክት ማርኬት ላይ ያለን የምንጠቀመው የማርኬት ስትራቴጂያችንም የተለየ ነው። እንዲሁም ደግሞ ከቤታችን ሆነ መስራትም እንችላለን። እንዲሁም አካውንታችን አነስተኛ መሆኑ እነዚህ ሪቴል ትሬደሮች ያስብሉናል ማለት ነው። ሌላው ሁለተኛው ደግሞ ኮሜርሻል ባንኮች ናቸው። ኮሜርሻል ባንኮች የከረንሲ ኤክስቼንጅን ለእንትኖች አንዱን ከአንዱ አሁን የምናውቃቸውን ይሄ ለምሳሌ ዩሮ በዩኤስዲ ወይ ደግሞ የኢትዮጵያን ብር ወደ ዩኤስዲ እንደዚህ አይነቶቹን ይሄ ፎሬክስ የሆኑ ፔሮችን ወይም ደግሞ ከረንሲዎችን ኤክስቼንጅ ለክላይንቶች ኤክስቼንጅ በማድረግ እንዲሁም ደግሞ ኢንተርናሽናል በሆነ መንገድ እነዚህን ፔሮች አንዱ ወደ አንዱ እንትን ያደርጋሉ ማለት ነው። በማቀያየር ትልቅ የሆነ ኢንተርናሽናል የሆነ ትራንዛክሽን ይፈጽማሉ። ኢንተርናሽናል የሆነ ትራንዛክሽን አላቸው። በዚህ ምክንያት ኮሜርሻል ባንኮች ትልቅ የሆነ ኢምፓክት ከማርኬቱ ላይ ከሚያደርጉት አካላቶች መካከል ዋነኞቹ ናቸው ማለት ነው። ሌላኞቹ ደግሞ በሶስተኛ እንትን የምናያቸው የኢንቨስትመንት ባንኮች ናቸው። ኢንቨስትመንት ባንኮች ደግሞ ምንድነው እንትን የሚሉት በጣም ከፍተኛ የሆነ ቮሊዩም ያለው ቮሊዩሙ ከፍተኛ የሆነ የማርኬት ላይ አቅማቸውን በማሳደር ትሬድ ያደርጋሉ ማለት ነው። በዚህ ሰዓት ላይ ማርኬቱ ላይ ትልቅ የሆነ እንቅስቃሴ ታያላችሁ። ስለዚህ ብዙ ጊዜ ሰምታችሁ ከሆነ ወይ ደግሞ ከዚህ በኋላም ልትሰሙ የምትችሉት ነገር ምንድነው? ቮሊዩም እያያችሁ ትሬድ አድርጎ ምናምን ሲባል ልትሰሙ ትችላላችሁ። ስለዚህ ቮሊዩም ባለበት ታይም ላይ ትሬድ ስታደርጉ ከማርኬቱ ጋር ወይም ደግሞ ማርኬቱ ላይ ተጽዕኖ ከሚያመጡት አካላት ጋር አብራችሁ ትሬድ ማድረግ ትችላላችሁ ማለት ነው። ስለዚህ እነዚህ አካላት ማርኬቱ ላይ ትልቅ ተጽዕኖ አላቸው ማለት ነው። ምክንያቱም ማርኬቱ ላይ ሲገቡ የሚያስገቡበት ትሬድም ለማድረግ የሚጠቀሙበት ቮሊዩም በጣም ከፍተኛ ስለሆነ ተጽዕኖ ያሳድራሉ ማለት ነው። በሁለተኛ ደረጃ ከቮሊዩም ውጪ ማርኬቱ ላይ ትልቅ የሆነ የሊኩዊዲቲ ፕሮቫይደሮች ናቸው። እነዚህ የእንትኖች የኢንቨስትመንት ባንኮች ሊኩዊዲቲ ፕሮቫይድ ያደርጋሉ። አንድ ሰው ባይ ሲል ወይም ደግሞ ሴል ሲል አቅርቦት የሚያገኘው ከነዚህ አካላት ነው ማለት ነው። እነዚህ አካላት ጋር ያው ዳይሬክትሊ ብዙ ጊዜ እኛ ያው በብሮከር ነው የምንገናኘው። ግን እነዚህ አካላት ሁልጊዜ ማርኬቱ ላይ ባይ ለሚል ሰው ሴል እንትን በማድረግ ሴል ለሚል ሰው ደግሞ ባይ እያሉ ሊኩዊዲቲ እዛ ጋር ፕሮቫይድ ያደርጋሉ ማለት ነው። እንደ ሰው ፍላጎት ገበያ ውስጥ እንቅስቃሴ እንዲኖር ሊኩዊዲቲ ወይም ሰፕላይ እና ዲማንዱ እየተመጣጠነ እንዲሄድ ሊኩዊዲቲ ፕሮቫይድ ያደርጋሉ። ከዚህ ከሁለቱ ውጪ ደግሞ በዋነኝነት ምን ይሰራሉ? ማርኬት ውስጥ ለሆነ ክላይንቶች ምን ያደርጋሉ? ክላይንቶች ምን ያደርጋሉ? እንደ ማኔጅ እንደማድረግ ማለት ነው። እነሱ የራሳቸውንም ትሬድ ያደርጋሉ። የሌሎቹንም አካላት ወይም ደግሞ ማኔጅ እንዲደረግላቸው የሚፈልጉትን እንትኖች ድርጅቶችም ሊሆኑ ይችላሉ፣ ግለሰቦች በትልቅ ኢንቨስትመንት የሚሳተፉ ማርኬቱ ላይ የእነሱን ማኔጅ ያደርጋሉ። የራሳቸውንም ጨምሮ የክላይንቶችንም ማኔጅ ያደርጋሉ ማለት ነው። ሌላኞቹ በአራተኛ ደረጃ ደግሞ የምናያቸው ምኖችን ነው? እነዚህ
ሄጅ ፈንዶች የሚባሉት ናቸው። እነዚህ ደግሞ በጣም ፕሮፌሽናል የሆኑ መኒ ማኔጅመንት ነው የሚሰሩት። ማርኬቱ ላይ መኒ ማኔጅመንት ነው የሚሰሩት። እነዚህ አካላት ከመኒ ማኔጅመንቱ ውጭ ደግሞ በጣም ሶፊስቲኬትድ የሆነ ስትራቴጂ ነው የሚጠቀሙት። አሁን እኛ እንደምንጠቀመው አይነት አይደለም። በጣም ብዙ አይነት ወጣ ያሉ ነገሮች ሊጠቀሙ ይችላሉ። በሪቴል ትሬደሮችነት ደረጃ እኛ የማያስፈልጉን መጠን እነሱ ሊጠቀሙ ይችላሉ። አንደኛ መኒ ማኔጅመንት ስለሆነ የሚሰሩት የትልልቅ ድርጅቶች የትልልቅ ክላይንቶችን መኒ ገንዘብ ወይም ደግሞ የነሱን ትሬድ የሚያደርጉበትን አካውንት ማኔጅ ለማድረግ ብዙ የተለያዩ ስታይሎች ሊጠቀሙ ይችላሉ። ብዙ ሶፊስቲኬትድ የሆኑ ስትራቴጂዎች ሊኖሯቸው ይችላል። ስለዚህ ሄጅ ፈንዶች በጣም ፕሮፌሽናል የሆኑ መኒ ማኔጀሮች ናቸው ማለት ነው። ሌላው ደግሞ በዚህ እንቅስቃሴያቸው ምክንያት ማርኬቱን ሙቭ ሊያደርጉ ይችላሉ። የሆነ ያህል ማርኬቱ ላይ ሙቭመንት መፍጠር ወይም ደግሞ ኢምፓክት ሊፈጥሩ ይችላሉ። ልክ በገቡበት ታይም ላይ በተጠቀሙት የገንዘብ መጠን ምክንያት ማርኬት ላይ ሙቭመንት ሊያደርጉ ይችላሉ ማለት ነው። ስለዚህ እንደየ አገባባቸው ወይም ደግሞ እንደየ መኒ ማኔጅመንት አቅማቸው ማርኬቱ ላይ ሙቭመንት የመፍጠር አቅም ሊኖራቸው ይችላል። ይሄንንም ታሳቢ ማድረግ ነው። ሌሎቹ ከዚህ በመቀጠል የምናያቸው ሴንትራል ባንኮች ናቸው። ይሄ ሴንትራል ባንኮች በጣም ወሳኞቹ እስካሁን ያየናቸውን ከዚህ በኋላ ያሉትን እነዚህ ሁለቱንም እስካሁን ያየናቸው እነዚህንም እንዳለ አጠቃላይ ኮንትሮል ማድረግ የሚችሉ ሴንትራል ባንኮች ናቸው። እነዚህ ሴንትራል ባንኮች ምን ማድረግ ይችላሉ? በመጀመሪያ ደረጃ ሞኔታሪ ፖሊሲን ማስቀመጥ ይችላሉ። የገንዘቡን ፖሊሲዎች ማውጣት ይችላሉ። ሌላ እንደገና ኢንተረስት ሬት ይላሉ የሚያወጡት እነሱ ናቸው። ስለዚህ ብዙ ጊዜ ይሄ ከኢንተረስት ሬት ጋር በተገናኘ ኒውሶች ስትሰሙ እነዚህ ሴንትራል ባንኮች ያወጡት ህግ ነው ማለት ነው። አዲስ ነገር ጭማሪ ወይ ኢንተረስት ከት ሊያደርጉ ይችላሉ ወይ ሊጨምሩ ይችላሉ። በእነዚህ ጉዳይ ይላሉ። ኢንተረስት ሬት ላይ ውሳኔ በሚያሳልፉ ሰዓት ላይ ማርኬቱ ኒውስ ወጣ የኢንተረስት ሲባል በአንዴ ወይ እንደዚህ ወደ ላይ ሲጨምር ታዩታላችሁ ወይ ወደ ታች ሲወርድ ልታዩት ትችላላችሁ። ስለዚህ እነዚህ ሴንትራል ባንኮች የገንዘብን ፖሊሲ የሚያወጡት እነሱ ስለሆኑ እነዚህ የምታዩቸው በሙሉ እነሱ ባወጡት ነገሮች ተመርኩዘው ነው ማርኬት ላይ ገንዘባቸውን ኢንቨስት ምናምን የሚያደርጉት ማለት ነው። ስለዚህ ሴንትራል ባንኮች በጣም ከሁሉም በላይ ትልቅ ኢምፓክት ማርኬቱ ላይ በአንድ ኒውስ ድብልቅልቁን ማውጣት የሚችሉ አካላት ናቸው። ስለዚህ ማርኬቱን ይቆጣጠሩታል ማለት ነው። ኖርማል ነው ለእነሱ ሴንትራል ባንኮች ይቆጣጠሩታል ቢባል በቃ ትክክል ነው ማለት ነው። ስለዚህ ሴንትራል ባንኮች የሚያወጡትን ይሄ ኢንተረስት ሬቶች ኒውሶችን በደንብ ፈንዳመንታል ላይ ስንገባ እናያቸዋለን። ምንን በደንብ ኮንሺየስሊ ማየት እንዳለብን በደንብ እናጠናለን ማለት ነው። ከኒውስ ጋር ከፈንዳመንታል አናሊሲስ ጋር በተገናኘ እነዚህን የምናያቸው ይሆናል ማለት ነው። ከሴንትራል ባንኮች በመቀጠል የምናያቸው እነማን ነው? ኮርፖሬሽኖችን ነው ማለት ነው። ኮርፖሬሽኖች ትልቁ ስራቸው ምንድነው? ይሄ ኢምፖርት ኤክስፖርት የሚሰሩ አካላት ይኖራሉ አይደለ? ከሀገር ውጭም ሊሆን ይችላል ከሀገር ውስጥም ሆኖ ሊሆን ይችላል። ኢምፖርት ኤክስፖርት ለሚሰሩ ሰዎች የከረንሲን ምን ማድረግ ነው የሚሰሩት? ኤክስቼንጅ ነው የሚያደርጉት። እነሱ ቢዝነስ ላይ ትልቅ የገንዘብ ልውውጥ ስለሚያስፈልጋቸው ለምሳሌ እዚህ ያለ አንድ ነጋዴ ከውጭ የሆነ እቃ ማስመጣት ቢፈልግ የዛ ከውጭ እቃ የሚያስመጣበት ሀገር የዛ የሚጠቀሙበት ከረንሲ ያስፈልገዋል። ስለዚህ ለሱ የሚሆን ከረንሲ ማዘጋጀት ከዛ እነዛኞቹ የሚጠቀሙበትን ደግሞ እዚህ የተሰጣቸውን ደግሞ ቀይረው ለነዛ ደግሞ መስጠት። እነዚህን የመሳሰሉ ይሄ ለኢምፖርት ኤክስፖርት የተሰማሩ አካላትን ለነሱ የከረንሲዎችን ኤክስቼንጅ ነው የሚሰሩት። ስለዚህ ማርኬቱ ላይ አት ሰም ፖይንት የሆነ ያህል ኢምፓክት ሊኖራቸው ይችላል። ከታችም የምታዩቸው ይሄ ማርኬት ሜከር ወይም ደግሞ ሊኩዊዲቲ ፕሮቫይደር የምንላቸው ማርኬቱ ላይ ሳይቋረጥ ሊኩዊዲቲ እንዲኖር ወይም ደግሞ እንቅስቃሴ እንዲኖር ለማድረግ ሲሉ ቶሎ ማርኬቱ ላይ አነሰም በዛ በተገኘው የቮሊዩም መጠን
ባይ እና ሴል በማለት ማርኬቱ ሊኩዊድ ሆኖ እንዲቆይ ያደርጉታል ማለት ነው። ዊች ኢዝ ማርኬቱ ምንም አይነት ትላልቅ ፕሮንትኖች ባይኖሩት ትላልቅ ኢንቨስትመንት ወይም ደግሞ የኮሜርሻል ባንኮች ወይም ትላልቅ እንትኖች ባይኖሩ እንቅስቃሴዎች ኢንስቲቱሽናል የሆኑ ትሬዶች ባይኖሩ ማርኬቱ ላይ ምን ያደርጋሉ ማለት ነው። እነዚህ ማርኬት ሜከር ወይም ደግሞ ሊኩዊዲቲ ፕሮቫይደር የምንላቸው አካላት ማርኬቱን ሊኩዊድ ሆኖ እንዲቆይ ያደርጉታል። ዊች ኢዝ ሪቴል ትሬደሮች ወይም ደግሞ በትናንሽ አማውንት ትሬድ የሚያደርጉ አካላት ማርኬቱ ላይ በሆነች አቅም ባይ ኤንድ ሴል እያሉ እንዲቆዩ ወይም ማርኬቱ ክፍት ሆኖ እየተንቀሳቀሰ እንዲቆይ የሚያደርጉት አካላት እነዚህ ናቸው ማለት ነው። እነዚህን አካላት በምን ከፍላቸዋለን? ሁለት አይነት የትሬደር እና የኢንቨስተር አይነት አሉ። ያው ትሬደር የምንላቸው ቅድም ከመጀመሪያ አካባቢ ላይ እንዳየነው ሪቴል ትሬደሮች እኛን ጨምሮ አቅማቸው አነስ ባለ መጠን ትሬድ የሚያደርጉ ሪቴል ትሬደሮች እንላቸዋለን። እነዚህ ዴይሊ ሊሆን ይችላል፣ ፐር ዊክ ሊሆን ይችላል፣ መንዝሊ ሊሆን ይችላል። ማርኬቱ ላይ ቶሎ ቶሎ ሾርት ተርም የሆነ ባይ እና ሴል በማለት ማርኬቱ ላይ ትሬድ የሚያደርጉ የሚገበያዩ ናቸው። ሌሎኞቹ ደግሞ ምንድን ናቸው? ኢንቨስተሮች ናቸው። ዊች ኢዝ ኢንቨስተር የምንላቸው የሆነ አንድን አሴት ይገዙትና ለረጅም ጊዜ ነው የሚይዙት። ለምሳሌ የጎልድ ሊሆን ይችላል ወይ ደግሞ ስቶኮች ላይ ሊሆን ይችላል። እነሱ ያዋጣናል ብለው ያሰቡትን አናሊሲስ የሰሩበትን አንድ የሆነ አሴት ላይ ምን ያደርጋሉ? ለረጅም ጊዜ ለአመታት፣ ለአንድ አመት ሊሆን ይችላል፣ ለአንድ አመት ሊሆን ይችላል፣ ለ5 አመት ሊሆን ይችላል፣ 10 አመት ሊሆን ይችላል። የሆነን አንድን ስቶክ ሊሆን ይችላል ወይም ደግሞ ልክ እንዳልኳችሁ ቅድም ጎልድም ይሁን ሌሎች አሴቶች ላይ ያዋጣናል ባሉት መንገድ ገዝተው ሆልድ ያደርጉታል ማለት ነው። ስለዚህ አንዴ ከገዙት ለረጅም አመት ማርኬቱ ሲጨምር ጠብቀው ነው ከዛ በኋላ ትርፋቸውን ይዘው የሚወጡት። ስለዚህ ትሬደሮች ቶሎ ቶሎ ትሬድ የሚያደርጉ የሚገበያዩ በየቀኑ ሊሆን ይችላል፣ በየሰዓቱ፣ በየደቂቃው ባይ ወይም ሴል እያሉ ትሬድ የሚያደርጉት አካላቶች ናቸው ትሬደር ብለን የምንጠራቸው። ኢንቨስተር የምንላቸው ደግሞ ለረጅም ጊዜ ማርኬቱ ላይ አንዴ ከገዙ ወይም ከሸጡ ከማርኬቱ ቆይተው የሚወጡ ናቸው ማለት ነው። ስለዚህ ሆልድ የሚያደርጉ አይነት ናቸው ማለት ነው። እነዚህ ሁለት አካላት ትሬድ ሲያደርጉ ለምሳሌ ዛሬ ጠዋት 5 ሰዓት ላይ ትሬደር የሚባለው አካል አንድ ማርኬት ይጨምራል ብሎ ካሰበ እየጨመረ ከነበረ እዚህ ጋርም ሊገዛ ይችላል። ጨምሮ ተመልሶ ወደ ላይ ሲጨምር አሁንም ሊገዛ ይችላል። ከዛ ደግሞ መልሶ እዚህ አካባቢ ይሸጠዋል። ወደታች ድጋሚ ሲወርድ አሁንም ሊሸጠው ይችላል። ስለዚህ በሰዓት ውስጥ ቢያንስ በአንድ ቀን ውስጥ 2-3 ትሬዶች ሊያደርግ ይችላል። 2-3 ባይ ወይም ሴል ሊል ይችላል ማለት ነው። ስለዚህ ማርኬቱ በጨመረ ቁጥር እየጠበቀ ሊጨምር ይችላል ብሎ ባሰበ ቁጥር ይገዛል። ወይም ደግሞ በቃ ጨምሮ በቅቶታል ብሎ የሆነ ቦታ ላይ ሲደርስ መሸጥ አለበት፣ ዋጋው ከዚህ በኋላ ይቀንሳል ብሎ ካሰበ ይሸጠዋል ማለት ነው። ስለዚህ በትሬዲንግ ተርም እንደሚባለው ባይ ሎው ወይም ደግሞ ሴል ሃይ የሚባለውን ተርም ይጠቀማሉ ማለት ነው። ሴል ሃይ ብለው ይጠቀማሉ። አንድ ገበያ እታች እያለ ይገዙታል ዋጋው በቀነሰ ሰዓት፣ ከዛ ደግሞ ዋጋው በጨመረ ሰዓት ደግሞ መልሰው ይሸጡታል ማለት ነው። ይሄንን ቶሎ ቶሎ ሊያደርጉት ይችላሉ። ልክ በተመሳሳይ ሁኔታ ደግሞ በኢንቨስተር ዛሬ ላይ ቢገዛ ለምሳሌ ዛሬ ላይ አንድን አሴት ቢገዛ አንድ የተመቸውን አሴት ቢገዛ ዛሬ የዛሬ 10 አመት እዚህ አካባቢ እዚህ ፕራይስ ሌቭል ላይ ይደርሳል ብሎ ካሰበ ለምሳሌ 2000 ይገባል ብሎ ካሰበ እና እዚህ ጋር እሱ ሲገዛው ከታች 150 ብር ከነበረ ይሄ ሰውዬ የዛሬ 10 አመት ጨምሮ እዚህ ጋር ሲደርስ ነው ማለት ነው ከዚህ ገበያ ትርፉን ይዞ የሚወጣው። ስለዚህ እዚህ ጋር በየሰዓቱ እየገባ ምናምን ትሬድ አያደርግም፣ አይሸጥም፣ አይገዛም ምናምን። አንዴ እዚህ ጋር ከገዛ ማርኬቱን ወደ ላይ ሄዶ እዚህ እሱ የሚፈልግበት ሌቭል ላይ ሲደርስ ከማርኬቱ ይወጣል ማለት ነው። ስለዚህ ትሬደሮች እና ኢንቨስተሮች በዚህ እንለያቸዋለን። የሚጠቀሙትም ስትራቴጂዎች የተለያየ ሊሆን ይችላል። ትሬደሮች በጣም ቴክኒካል ዋይዝ የሆነ አናሊሲስ ይኖራቸዋል። እንዲሁም ደግሞ ኢንቨስተሮች ደግሞ በጣም ኢኮኖሚካል ፈንዳመንታል ላይ በደንብ ፎከስ ያደርጋሉ ማለት ነው። አንዴ እዚህ ጋር ኢንትሪ ከወሰደ በኋላ
በደንብ ፎከስ አድርገው የሚያዩት ቴክኒካል ዋይዝ ሳይሆን ፈንዳሜንታል ዋይዝ ነው። ስለዚህ ማርኬቱ ላይ ተጽዕኖ ሊያመጡ የሚችሉ አዳዲስ የመንግስት ውሳኔዎች ወይም ደግሞ ፖለቲካል ሊፈጠሩ የሚችሉ ችግሮች፣ የጂኦፖለቲክስ እንደዚህ ጋር በተገናኘ ያሉ ነገሮችን ነው ቼክ የሚያደርጉት። ስለዚህ ትሬደሮች እና ኢንቨስተሮች እና ትሬደሮች በዚህ መንገድ ይለያያሉ። በዋነኝነት እኛ ልክ እንደ አንድ ትሬደር ማድረግ የሚገባን ከነዚህ አካላት እስካሁን ከዘረዘርናቸው አካላት ከነሱ ጋር አጌነስት ሆነን መቆም ሳይሆን ማድረግ ያለብን ምንድነው እነሱ የሚያስቡትን ማርኬቱን ፍሎውን እያየን ከነሱ ሀሳብ ጋር ማርኬቱን እየተከተልን ትሬድ ማድረግ ነው እንጂ እነሱ ወደ ታች እየሄዱ እኛ ወደ ላይ የምንሄድ ከሆነ ያው ዴፊኒትሊ ከማርኬቱ እንወጣለን ማለት ነው። ስለዚህ ኢንስቲቱሽናል የሆኑ ትሬዶችን እንዴት መውሰድ እንደምንችል ወደፊት የምናያቸው ነገሮች ቢኖሩም በዋነኝነት ግን አእምሮአችን ውስጥ አሁን ላይ መቅረት ያለበት ምንድነው ከእነሱ አጌንስት መሆን እንደሌለብንና ማርኬቱ ትሬንዲንግ ከሆነ ትሬንዲንግ የሆነ ማርኬት ከዋነኞቹ ማርኬቱ ላይ ኢምፓክት መፍጠር ከሚችሉት አካላት ጋር አብረን ትሬዱን ይዘን መቀጠል ነው ማለት ነው። ስለዚህ በዚህ መንገድ ትሬድ ማድረግ እንችላለን። ኢንስቲትዩሽኖችን እንዲሁም የኢንቨስትመንት ባንኮችን ሌሎች ሴንትራል ባንኮች የሚያወጧቸውን የተለያዩ ነገሮች እየተከታተልን ከማርኬቱ ጋር አብረን ፍሎው ማድረግ እንችላለን እንጂ አጌንስት የሆነን ሰዓት ትሬዲንግ ላይ ስኬታማ የመሆናችንን እድሜ የሚያሳጥረው። በቀጣይ ቪዲዮ በሌላ ርዕስ ከምንገናኝ ድረስ መልካም ሳምንት ይመቻችሁ።